ይቺ እስረኛ አብደ መስላ የምትኖር ሲሆን ልጅሽን ገድለሻል በሚል ምክንያት የአእምሮ ሆስፒታል ውስጥ ታስራለች። ልጇን የገደለቻት ግን እሷ አልነበረችም። ከእስር ቤቱ ለማምለጥ ለዓመታት ካሴረች በኋላም ከእስር አምልጣ የልጇን ገዳይ ለመበቀል ተወስናለች። ይቺ ሴት የልጇን ገዳይ መበቀል ትችል ይሆን? የፊልሙ መጀመሪያ ላይ የምትታየው ሴት ማጂዮን ስትባል የሟች ልጇን አስክሬን ይዛ እሪ እያለች ጨለማ ውስጥ ሆና ስታለቅስ ይታያል። ቦታው ላይ ወዲያው የደረሱት ፖሊሶችም ነገሩን ገና ሳያጣሩ በቀዳሚነት የገዛ ልጇን ገድላ ሊሆን ይችላል ብለው ይጠረጥሩና ለእስር ይዳርጓታል። ዳሩ ግን እውነተኛዋ ገዳይ እሷ አልነበረችም። ማጂዮን በቁጥጥር ስር ከዋለች በኋላ ለ9 ዓመታት የአእምሮ ህሙማን ሆስፒታል ውስጥ እንድትኖር ትደረጋለች። በእነዚህ ሁሉ ጊዜያት ግን ተስፋ ባለመቁረጥ የልጇን ገዳይ በብልሃት ለማፈላለግ ይረዳት ዘንድ አውቋ መስላ በእስር ትቆያለች። እናም የማምለጫ መንገዷን ለዓመታት ስታሴር ትቆያለች። ከተወሰኑ ጊዜያት ወዲህ የሆስፒታሉ ሰራተኞች ሙሉ በሙሉ በሚባል ሁኔታ መቀየራቸውን ስታስተውል አጋጣሚውን ተጠቅማ የምታመልጥበትን ዘዴ ታመቻቻለች። ለዚህ የመረጠችው ቀንም ሆስፒታሉ ለበጎ አድራጎት ፕሮግራም ኮንሰርት ያዘጋጅበት የነበረውን ቀን ነበር። በመቀጠል ማጂዮን ቀስ ብላ የነርስ ልብስ ትሰርቅና ወደ ቦታው የመጣች አዲስ ነርስ ለመምሰል ትወስናለች። ኮንሰርቱ ከተጠናቀቀ በኋላ እስረኞቹ ተራቸውን እየጠበቁ ተሰልፈው ወደ የክፍላቸው እየገቡ እያሉ ጠባቂዎቹ ከመሃላቸው አንድ እስረኛ መጉደሉን ያስተውሉና ወዲያው ፍለጋቸውን ይጀምራሉ። ለረጅም ሰዓታት ሲያፈላልጉ ቢቆዩም የጠፋውን ሰው ሊያገኙ ባለመቻላቸው ደንግጠው ለሆስፒታሉ ዳይሬክተር ይደውሉና ጉዳዩን ያሳውቃሉ። ብዙም ሳይቆዩ ፖሊሶቹ ይመጡና የሆስፒታሉን በሮች በአጠቃላይ ዘግተው ፍተሻ ይጀምራሉ። ነገር ግን መሃላቸው የነበረች አንዲት ዘፋኝ አስወጡኝ እያለች መረበሽ ስትጀምር ሌሎቹ ለጥያቄ የመጡ ግለሰቦችን በተመሳሳይ እንዲለቋቸው ጥያቄ ማቅረብ ይጀምራሉ። ፖሊሶቹም በዚህ ጊዜ ግዳቸውን ሰዎቹ እንዲወጡ ይፈቅዱላቸዋል። በዚህ ጊዜ ማጂዮን የሰረቀችውን ልብስ ለብሳ ለአንዱ ጠባቂ ያዘነች በመምሰል ትቀርበውና ፍለጋው ላይ ልታግዘው እንደምትፈልግ ትነግረዋለች። ከዚያም የሁሉም ፎቆች ላይ ያሉትን በሮች መክፈቻ ቁልፍ ትቀበለዋለች። ቀጥሎም አብረዋት የነበሩትን አዳዲስ ነርሶች አዘናግታ የሚፈልጉት ሰው ምናልባትም ለመደበቅ አመቺ የሆነው የመመገቢያ ካፌያቸው ውስጥ ሊገኝ እንደሚችል ትነግራቸዋለች። በዚህ መንገድም ወደዚያ ተበታትነው ፍለጋቸውን እንዲጀምሩ ታደርጋለች። እነሱም የተባሉትን እየፈጸሙ ሳሉ ጂዮን ዞር ብላ በድጋሚ ልብሶቿን ትቀያየርና ከሌሎቹ ሰዎች ጋር ተቀላቅላ ከሆስፒታሉ ትወጣለች። በስተመጨረሻ መላው የሆስፒታሉን ሰራተኞች የሰበሰቡት ፖሊሶችም አንድ እስረኛ መጥፋቱን ያረጋግጣሉ። መላምታቸውን የባሰ ያጠናከረላቸውም በቆሻሻ መጣያ ውስጥ ተጥሎ ያገኙት የነርስ የሥራ ዩኒፎርም ነበር። ያንን የተመለከተው መርማሪም በወንጀለኛዋ ብልሃት ተደንቆ ፈገግ ይላል። ጂዮን በሌሎቹ ሰዎች መሃል እየሾለከች ከሆስፒታሉ ከወጣች በኋላ በቀጥታ ወደ አንዲት ልጅ ቤት ታመራለች። ወደ ቤት እንደገባችም በቴሌቪዥን ስለሷ መጥፋት እየተዘገበ የነበረውን ዜና ትመለከታለች። በዚያ ጊዜም የቤቱ ባለቤት የነበረችው ሴት በፍርሃት ተውጣ ስልኳንና የመኪናዋን ቁልፍ ታስረክባታለች። ጂዮን ልብሶቿን ቀያይራ መኪና ውስጥ ከገባች በኋላ ወዲያው ለባሏ ደውላ ልጇን እንዳልገደለቻትና እውነተኛ ገዳዩን ይፋ ለማውጣት ስትል ከሆስፒታሉ እንዳመለጠች እያነባች ታስረዳዋለች። እንዴት አድርጋ ለበቀል እንደተዘጋጀች ስትነግረውም ባለቤቷ በሁኔታው ልቡ ተሰብሮ ሚስቱን ለመርዳት ይወስንና አሁን ላይ ቤታቸው በእርግጠኝነት በፖሊሶች ተከቦ ሊገኝ እንደሚችል ነግሯት ፈጽሞ ወደዚያ እንዳትሄድ ያስጠነቅቃታል። ስልኩን እንደዘጋችም ከዓመታት በፊት ወንጀል ወደ ተፈጸመበት ጫካ ታመራለች። በወቅቱ በሻንጣ አድርጋ መሬት ውስጥ ቀብረው የነበረውን ጠቀም ያለ ገንዘብ ቆፍራ ታወጣና በቀጥታ የልጇ መቃብር ስፍራ ሄዳ እያነባች የልጇን ፎቶግራፍ ትመለከታለች። ሃን የተባለው መርማሪ ፖሊስ በቅልጥፍናው ይታወቅ ነበርና ከእስር ያመለጠችውን እስረኛ ማንነት ካረጋገጠ በኋላ በቀጥታ ልትሄድ የምትችልበትን ቦታ ይገምትና ወደ መቃብር ስፍራው ይሄዳል። በግምቱ መሰረትም ጂዮንን በቦታው ያገኛታል። ሊተኩስባት ያሰበውን ሽጉጥ አውጥቶ ካነጣጠረ በኋላ ከተሸሸገበት ወጣ ሲል ቀድማ ነገሩን የጠረጠረችው ጂዮን ትሰወርበታለች። እሱም ቀልጠፍ ብሎ ዞር ሲል በሩ ጋር ለመውጣት ጥድፊያ ላይ ያለች ይደርስባትና ዳግመኛ ሽጉጡን ይደቅንባታል። እሷም ሽንፈቷን የተቀበለች በመምሰል እጇን ወደ ላይ ያረገች ካዘናጋችው በኋላ ቀባ አድርጋ ይዘው ሽጉጡን ታስጥለውና ገፍትራው በበሩ መስታወት በኩል ወደ ውጪ ተወረውረዋለች። ከዚያም አበባ የተቀመጠበትን አንድ ሸክላ መሬት ላይ ወርውራ ከሰበረችው በኋላ በሰባሪው አንገቱ ላይ እየጠቆመች መሬት ተዘርሮ የነበረውን ሃን ማስፈራራት ትጀምራለች። ቀጥሎም ልጇን እንዳልገደለች በግልጽ ነግራው እሱም ያንን ተረድቷት ካሁን በኋላ ባያሳድዳት ጥሩ እንደሚሆን በቁጣ ሐሳቧን ትገልጽለታለች። እናም ግንባሩን ከመሬቱ ጋር ደጋግማ በማላተም ራሱን እንዲስት አድርገው ከአካባቢው ትሰወራለች። ከዚያ ክስተት በኋላም ፖሊሱ ሃን የጂዮንን ንግግር በድጋሚ ለማስተዋል ይሞክራል። ከዛ በተጨማሪም ግን ገና ከእስር ከማምለጧ ለባሏ ቀድማ መደወሏ እናም ሌሎች ስለሱ ያገኟቸውን መረጃዎች ከግምት በማስገባት ምናልባትም ያቺ ሴት ወንጀለኛ ላትሆን እንደምትችል መጠርጠር ይጀምራል። ጉዳዩም የመላውን ጋዜጠኞችና የቴሌቪዥን ጣቢያዎች ቀልብ በመማረኩ የሰሞንኛው ትኩስ ወሬ ሆኖ ሲዘገብ ይቆያል። ፖሊሶችም ወንጀለኛውን መያዝ ባለመቻላቸው ዋናው አዛዥ ፖሊስ ባልደረቦችን ቢሮ ያስጠራና በልዩ ሁኔታ ሃን ላይ እየጮኸ ይቆጣዋል። በዚያ ቅጽበትም ያንግ የተባለችው አቃቤ ሕግ ወደ ቢሮ ትገባለች። ያንግ ያኔ ከ9 ዓመታት በፊትም የዚህን የወንጀል ጉዳይ የያዘችው አቃቤ ሕግ ነበረች። ከአለቃቸው ጋር የምታደርገው ንግግር ከጨረሰች በኋላም ነጠል ብላ ከሃን ጋር ወደ አንድ ሬስቶራንት ሄደው መመገብ ይጀምራሉ።
በወሬያቸው መሃልም ሃን ያንን ኬዝ መልሶ ለምርመራ ለመክፈት እያሰበ እንደሆነ ሲነግራት፣ እሷ ግን ወዲያው የፊቷን ገጽታ በመቀየር በሐሳቡ እንደማትስማማ ትነግረዋለች። ሃን ወደ ጣቢያው ልክ እንደተመለሰም ላልተወሰነ ጊዜ ከሥራ መታገዱ ይነገረዋል። የያዘው የጂዩን ጉዳይም በሌላ ባልደረባው አማካኝነት እንደሚቀጥል ይነገረዋል። ጂዩን ከእስር እንዳመለጠች በቀጥታ ማዳም ወደ ተባለችው ሴት ትሄዳለች። ማዳም የሷ አይነት መልክና ቁመና ያላት ታዋቂ ጸሐፊ ነች። ከዚያም ያቺ ሴት አንቃ ትገላትና የሷን እውነተኛ ስምና ማንነት ሰርቃ ለመኖር ትወስናለች። ገጽታዋ ቁርጥ የሷን እንዲመስል ለማድረግ የምታደርገው ሙከራም ይጀምራል። እንዲህ ባለ ሁኔታም ለ3 ወራት ያህል በስኬታማነት ትኖራለች። አንድ ቀንም ጂዮን ከሁለት ጓደኞቿ ጋር መንገድ ላይ ወክ እያደረገች ሳለች የሆኑ ጉርምሶች ተጠግተው በኃይል ይገፈትሯቸዋል። ይህን የተመለከተው አንድ በአቅራቢያው የነበረ ሰውዬም ከመኪናው ወርዶ ይሄድና ሴቶቹን ይታደጋቸዋል። ከዚህ ቀን ጀምሮም ጂዮን ራሷ ከዚህ አደገኛ ሰውዬ ጋር ወዳጅ ትሆናለች። በሌላ በኩል ሃን ስለ ጂዮን ጉዳይ ይበልጥ ባሰበ ቁጥር በእርግጠኛነት ልክ ያልሆነ ነገር እንዳለ በውስጡ ይሰማዋል። ከሥራው ከተባረረ በኋላ ራሱ የጂዮንን ልጅ ገዳይ የመፈለጉን ተግባር በሚስጥር ይቀጥላል። በዚሁ መሰረትም ያኔ ከ9 ዓመት በፊት ወዲያው ወንጀሉ እንደተፈጸመ ጂዮንን ወደ ጣቢያ ወስዷት ባደረገላት ቃለ መጠይቅ መሰረት የነገረችው ነገር ትዝ ይለዋል። ወንጀሉ ሲፈጸም ያየች ሴት እንዳለችና በዚሁ መሰረት በጂዮን ገለጻ ታግዘው የዛችን ሴት መልክ በስዕል ለማስፈር እንደሞከሩ ያስታውሳል። በወቅቱ ስዕሉን እንደ ማስረጃነት ለአቃቤ ሕግ ሲያሳዩት ግን በቀላሉ ችላ ብላ እንዳለፈችውና ይልቁንም ጂዮንን ለመወንጀል እንዲቀላት በምላሹ ያቀረበችው አዲስ ማስረጃ ነበር። ይህም የጂዮን የጀርባ የመኪና ክፍል ላይ የተነሳ ፎቶ ሲሆን በፎቶውም ላይ የጂዮን የፀጉር ዘለላዎችና የሟች ልጇ ደም አንድ ላይ መገኘቱን የሚያሳይ መረጃ ነበር። የዚህ ዕለት ምሽት ሃን ከጓደኞቹ ጋር ሆኖ አንድ ምግብ ቤት ውስጥ እየበላ ሳለ ድንገት በቴሌቪዥን እየተሰራጨ የነበረውን አንድ ፊልም በጨረፍታ ይመለከታል። በፊልሙ ላይም ያኔ በጂዮን ገለጻ አማካኝነት የተሳለችውን ልጅ የምትመስል ተዋናይት ይመለከታል። ይባስ ብሎም ቀረጻው የተካሄደው ወንጀሉ የተፈጸመበት ቦታ ላይ እንደሆነ ሲያይ ምንም ጊዜ ሳያጠፋ ተዋናይቷን አፈላልጎ ለማግኘት ሙከራ ይጀምራል። በዚህ መሰረትም ተገናኝተው ጥያቄውን ሲያቀርብላት ግን ልጅቷ ባልጠበቀው መልኩ በወቅቱ ወንጀሉን እንዳላየች ትናገራለች። የጂዮንን ፎቶ አውጥቶ ሲያሳያት ግን በእርግጥም ያቺ ሴት ከአንድ ወር በፊት እንዳገኘቻት ትገልጻለች። ነገር ግን ሴትየዋ ፖሊሶቹ እንደሚሉት አይነት የአእምሮ ታማሚና ወንጀለኛ ሳትሆን ታዋቂና ተወዳጅ ጸሐፊ እንደሆነች ትነግራቸዋለች። ፖሊሶቹ ያሰቡትን መረጃ ለማግኘት ባለመቻላቸው አዝነው ከካፌው ይወጣሉ። አሁንም ግን ነገሩ ያልተዋጠለት ሃን ተዋናይቷ በእርግጠኝነት እየደበቀች ያለችው ነገር እንዳለ ገምቶ ተመልሶ ሊያናገራት በማሰብ ወደ ካፌው ይገባል። ልክ እንደደረሰ ግን ልጅቷ ለአንድ ሰውዬ ደውላ ፖሊሶች መጥተው ለጠየቋት ጥያቄዎች ሚስጥሩን በአግባቡ መጠበቋን ስትናገር ይሰማል። ከዚህ በኋላ ሃን ከምንጊዜውም በላይ ኮስተር ብሎ እውነታውን እንድትናገር ይጠይቃታል። እሷም አማራጭ እንደሌላ ስትረዳ ማውራት ትጀምራለች። በስዕሉ ላይ የነበረችው ሴት ሊጃንጊ የተባለች ታዋቂ ተዋናይት እንደሆነች፣ ነገር ግን በፊልሙ ላይ የነበራትን ድርሻ ተነጥቃ በምትኩ እሷ እየተወነች እንደምትገኝ ትነግረዋለች። ከዚህ ንግግራቸው በኋላ ሃን በፍጥነት ወደ ሊጃንጊ መኖሪያ ቤት ይሄዳል። ነገር ግን የሷን ቤት ጨምሮ በአካባቢው የነበረው ፖሊስ ጣቢያ ራሱ ዝግ መሆኑን ሲመለከት ተበሳጭቶ ሌላ በአቅራቢያው ክፍት ወደሆነ አንድ ቢሮ ይሄድና የሊጃንጊን አድራሻ ማጠያየቅ ይጀምራል። የሰውየውን ምላሽ እየጠበቀ ሳለ ግን ድንገት በመስኮቱ በኩል ጂዮንን የምትመስል ኮፍያ ያደረገች ሴት ያያል። ወዲያውም እየሮጠ ሊከተላት ሲሞክርና አጠገቧ እንደደረሰ ኮፍያውን ያወልቀዋል። ነገር ግን ሌላ ሴት እንደሆነች ሳይ ተበሳጭቶ ይቅርታ ጠይቆ ይመለሳል። ጂዮን እዛ ሰፈር እየኖረች እንደሆነ እርግጠኛ የነበረው ሃን አሁንም ወደ ጣቢያው ይመለስና በምርመራው እንዲያግዙት ጥያቄ ያቀርባል። ከአንድ ወጣት መርማሪ ጋር በመሆን በስተመጨረሻ ጂዮን የምትኖርበት ቤት ቢሄዱም ነገር ግን ማንንም ሳያገኙ ይቀራሉ። በዚህ ጊዜ ጂዮን አንድ የተንጣለለ ግቢ ፊት ቆማ ነበርና ልክ የቤቱን የጥሪ ደውል ስትደውል ሴትዮዋ ከውስጥ በኩል ብቅ ትላለች። ጂዮንም ቀድማት ቤት ውስጥ ሴትዮዋ በመገኘቷ ብትደነገጥም ምንም ሳትላት ተመልሳ ወደ ውስጥ ትገባለች። ከዚያም በኋላ ጂዮን ወደ ቤቷ ለመመለስ ወደ ኋላ ዞር ስትል ፖሊሱ ሃን ከባልደረቦቹ ጋር ሆኖ ሽጉጥ ደቅነውባት እንደሚገኙ ትመለከታለች። ምንም ያህል ጉዳዩን ልታስረዳቸው ብትሞክርም ፖሊሶቹ ሳያምኗት ይቀራሉ። ሊያስራት ዝግጅት እያደረገ የነበረው ፖሊሱ ሃን ካቴናውን ከኪሱ አውጥቶ በቀስታ ይጠጋት ጀመር። ልክ በዚያ ቅጽበት ግን አንዲት ቆንጆ ወጣት ሻንጣዋን እየጎተተች ባጠገባቸው ትመጣና ጂዮንን ቀባ አድርጋ ትይዛታለች። በመቀጠልም ለረጅም ዓመታት የሚተዋወቁ በመምሰል ፈታ በላይ ቆጡን የባጡ ማዋራት ትጀምራለች። የሁለቱም ፍቅር የተሞላበት ንግግር ሲሰሙ የቆዩት ፖሊሶችም በልጅቷ አኳኋን ትንሽ ደንገጥ ብለው በዝምታ ይዋጣሉ። ፖሊሶቹ ከሄዱ በኋላም ልጅቷ ጂዮንን በቀጥታ ከመጽሐፍ አታሚ ስፖንሰሮቹ ጋር ታገናኛትና ስለ ስራቸው ማውራት ይጀምራሉ። በዚህ ጊዜም ፖሊሶቹ የጸሐፊዋ ማንነት እውነተኛ እንደሆነ ካገኙት መረጃም ሆነ ከስፖንሰሮቹ ቃል ካረጋገጡ በኋላ ጂዮንን ነፃ መልቀቅ ግዴታቸው ይሆናል። ሃን ግን አሁንም ጂዮንን ሮጦ ይከተላትና ቀባ አድርጎ እጇን ይዟት እንድትጠነቀቅ ይነግራታል። በተጨማሪም ሌሎቹን ማታለል ብትችል እንኳን እሱን ግን ፈጽሞ መሸወድ እንደማትችል ይነግራታል። በመቀጠልም ጂዮን እንጂ ከተባለችው ከዛች ልጅ ጋር አብራ ወደ ቤቷ ትሄዳለች። እንጂም ቤት ውስጥ ከመግባቷ ፈታ ብላ ዙር ዙር እያለች ቅኝት ትጀምራለች። በተጨማሪም ለምን ቤቷን ቆንጆ አድርጋ እንዳያለዘችው በመንገድ ጂዮንን ትተቻታለች።
በመቀጠል ፎቅ ላይ የነበሩትን ክፍሎች ለመጎብኘት ጉዞ ስትጀምር ጂዮን ቀባ አድርጋ አስቁማት ማን እንደሆነች በአስቸኳይ እንድትነግራት ትጠይቃታለች። እንጂም የጂዮንን ሙሉ ታሪክ እንደምታውቅና ሁለቱም የሚፈልጉት ነገር አንድ እንደሆነ ነግራ ልታረጋጋት ትሞክራለች። ሆኖም ግን የእንጂ ነገር ስራ ያላማራት ጂዮን ሻንጣውን መልሳ የጎተተች ከቤቷ መንቀራት አስወጣታለች። በመቀጠልም እንጂ ወዲያውኑ ለጂዮን የቅርብ ጓደኛ ደውላ ጂዮንን እንዲያናግሩላት ታደርግና በስተመጨረሻም ፈቃደኛ ሆናላት ተመልሳ ወደ ቤቷ ትገባለች። እንጂም ወደ ውስጥ እንደገባች ወደ ጂዮን ክፍል ታመራና ግድግዳዋ ላይ ለጣጥፋ የነበረችውን የተለያዩ ፎቶዎች ትመለከታለች። ጂዮን ፈጠን ብላ በመጋረጃው ፎቶዎቹን ከሸፈነች በኋላ ገፍትራ ከክፍሏ ታስወጣታለች። እንጂ ግን ለምን ስለ ታዋቂዋ ተዋናይት ሊ ጃንጊ መረጃዎችን እያሰባሰበች እንደሆነ የማወቅ ፍላጎቷ ይጨምራል። በኋላ ላይም ሳሎን ቤት ውስጥ ቁጭ ብላ ኮምፒውተሯን እየነካካች ሳለች ጂዮን እንደዛ በሰለጠነ ዘመን ለምን ጊዜ ባለፈበት መንገድ መረጃ ለመሰብሰብ እንደምትሞክር ትጠይቃታለች። ማንኛውንም ማወቅ የምትፈልገውን ነገርም ድረገጽ ላይ ብትፈልግ በቀላሉ ማግኘት እንደምትችል ትነግራታለች። እንደዛ እያወሩ በነበሩበት ወቅት ግን ከውጭ በኩል በመስኮት ትኩር ብሎ እየተመለከታቸው የነበረ ሰው እንደነበር ሁለቱም ልብ ሳይሉ ይቀራሉ። ጂዮንም ባልጠበቀችው መልኩ በእንጂ ቅልጥፍና ትደመማለች። በቀላሉም የተዋናይቷ የድረገጽ አካውንት ውስጥ ገብታ ፎቶዎቿን ታገኛለች። በዚያ መሰረትም ሊ ጆንጊ እዛው ሰፈር እንደምትኖር ከፎቶዋ ይረዳሉ። በሚቀጥለው ቀንም ተያይዘው መኖሪያ ቤቷን ለማፈላለግ ይወጣሉ። ፎቶው ላይ የነበረውን ቤት አግኝተውት ለማንኳኳት ጠጋ ሲሉ ግን በሩ ክፍት በመሆኑ ገፋ አድርገውት ይገባሉ። በዚህ ጊዜም አንድ ሰውዬ ራሱን እንዳጠፋ የሚገልጽ ጽሑፍ ካጠገቡ ተቀምጦና ሰውየው ሞቶ ያገኙታል። እናም ጉዳዩን በፍጥነት ለፖሊሶች ያሳውቃሉ። በጽሑፉ ላይም በጓደኛው በመካዳቱ ምክንያት አዝኖ ራሱን እንዳጠፋ ተገልጾ ነበር። ነገር ግን ጂዮን ሟቹን ታውቆ ስለነበር ሰውየው ግብረ ሰዶም እንደሆነና በሴት ምክንያት ያንን ድርጊት ፈጽሞ ሊሆን እንደማይችል ለፖሊሶቹ ታሳውቃለች። ፖሊሶቹ ግን ንግግሯን ችላ ብለው ያልፉታል። ጂዮን ተበሳጭታ የምታደርገው ነገር ጠፍቷት በነበረችበት ወቅት ውጁን ከግል አስጠኚው ጋር በመሆን ቤቷ ይመጣና እነሱ ቤት መጣራት እንድትበላ ይጠሯታል። አብራቸው ሄዳ እየተመገቡ ሳሉም ስለ ቀኑ የወንጀል ክስተት ወሬ ይጀመራል። ጂዮን ሟች ተገድሎ እንጂ ራሱን አጥፍቶ እንዳልሆነ ትናገርና በእርግጠኛነት መፍትሄ ካልተፈለገ እንደዚህ አይነት ክስተት ዳግም ሊደገም እንደሚችል መላምቷን ታስቀምጣለች። የውጁን አባትም ካዳመጣት በኋላ ስለ ጉዳዩ በትኩረት ማሰላሰል ይጀምራል። በማግስቱ ፖሊሶች የውጅን መኖሪያ ቤት ከበው እንደሚገኙ ጂዮን ስታይ በድንጋጤ ነገሩን ለማጤን ትሞክራለች። በመቀጠልም እዛ ቦታ ላይ የነበራት ብቸኛ ጓደኛና የቅርብ ጓደኛዋ የሆነችው የውጁን እናት መሞቷን ስትረዳ ስቅስቅ ብላ ማልቀስ ትጀምራለች። ምንም እንኳን ፖሊሶቹ ለሟች የተላኩ የተለያዩ የማስፈራሪያ መልእክቶችን መኖሪያ ቤቷ ውስጥ ቢያገኙም ነገር ግን አልጋው ስር በሟች እጅ የተጻፈ ራሷን እንዳጠፋች የሚገልጽ መልእክት ሲያገኙ እሷም ራሷን አጥፍታ ሊሆን እንደሚችል አስበው ጉዳዩን ይደመድማሉ። ሁሉም ነገር ጂዮን አስቀድማ እንደገመተችው እየተፈጸመ እንደሆነ ስታይ በእርግጠኛነት አንድ ሰው እነዚያን ሁሉ ወንጀሎች አቀነባብሮ እየፈጸመ እንደሆነ ትገምታለች። በማግስቱ የውጁን እናት የቀብር ስርዓት የሚፈጸምበት ቦታ ላይ ጂዮን ከዛ በኋላ ወደ ቤታቸው ምንም አይነት የማስፈራሪያ መልእክት እንዳልተላከ ስትሰማ ያ ማለት ቤት ውስጥ የሚኖር አንድ ሰው ሆን ብሎ እነዛን መልእክቶች ሲልክ እንደነበር ትገምታለች። በተመሳሳይ አጠገቧ ተቀምጠው የነበሩ ሁለት የሟች ጎረቤቶችም ስለ ውጁን አስጠኝና የውጁን አባት ስርዓት የጎደለው ግንኙነት መላመት ሲሰነዝሩ ትሰማለች። ሴቶቹም ህጋዊ ሆነው አብረው ለመኖር ሲሉ ተባብረው የውጁን እናት እንደገደሏት ሲያወሩም ትሰማለች። ባልተጠበቀ መልኩ ግን በቀጣዩ ቀንም የውጁን ሞግዚት አስከሬን በመኖሪያ ቤታቸው ጀርባ ተጥሎ ይገኛል። ተከታታይ 3 ወንጀሎች በቦታው በመከሰታቸው የአካባቢው ነዋሪዎች ክፉኛ ይሸበራሉ። ፖሊሶች የወንጀል ስፍራውንና የሟችን አስክሬን እየመረመሩ ሳሉ ግን በእጇ ጥፍንግ አድርጋ ይዛ የነበረውን የአንድ ሰው አድራሻ ይመለከታሉ። አድራሻውም በአንድ ወቅት ጂዮንና ጓደኞቿን ከተተናኮሷቸው ጎረምሶች ያስጣላቸው ጉልቤ ሰውዬ ነበር። በመቀጠልም ፖሊሶቹ ወደ አድራሻው በመሄድ ጉልቤውን ለመያዝ ጉዞ ይጀምራሉ። ነገር ግን ቤት ውስጥ ተኝቶ የነበረው ሽማግሌ መሪ አለቃቸው እንዳለ ይነገራቸዋል። ፖሊሶቹም በቀስታ ከእንቅልፉ ላለመቀስቀስ ፍተሻቸውን ይጀምራሉ። በስተመጨረሻም ፖሊሶቹ ፍሪጅ ውስጥ በጨርቅ ተጠቅልሎ የነበረውን ወንጀል የተፈጸመበትን ስለት ያገኛሉ። ምንም ነገር ማለት የተሳነው ያ ጉልቤም በፖሊሶቹ ታጅቦ ከቤቱ ይወጣል። የዚህ ዕለት ምሽት ጂዮንና እንጂ ቤታቸው ገብተው እውነተኛ ገዳዩን የመፈለግ ምርመራቸውን ይቀጥላሉ። ጉልቤው ሰውዬ ወንጀለኛ ለመሆኑን እርግጠኛ ሆነው ነበርና በምትኩ በእጅጉ የጠረጠሩት የውጁንን አባት ነበር። ያ ጥርጣሬያቸውን ለማረጋገጥ ተጨባጭ ማስረጃ ስላልነበራቸው ለውጁን አባት ወጥመድ ለመዘርጋት ይስማማሉ። በዚህ መሰረትም የማስፈራሪያ መልእክት ይልኩና 3ቱንም ወንጀሎች እሱ እንዳቀነባበር የሚያሳይ ማስረጃ እንዳላቸው የእውነታም እንዲወጣበት የማይፈልግ ከሆነ በአፋጣኝ 100 ሚሊዮን ዩዋን እንዲሰጣቸው ይነግሩታል። አለበለዚያ ግን የተለያዩ ድረገጾች ላይ ይፋ እንደሚያወጡበት ያስፈራሩታል። እውነትም የውጁን አባት ገዳዩ ከሆነ የተቀጣጠሩበት ቦታ እንደሚመጣ እርግጠኛ ይሆናሉ። እናም በጨለማ ውስጥ ተሸሽገው ሰውየውን ይጠብቁታል። ነገር ግን የሚፈጠረው አይታወቅም በማለት ቀደም ብለው ለአንዱ ፖሊስ ደውለው ነበርና ከሱ ጋር ሆነው የውጁን አባት መምጣት መጠባበቅ ይጀምራሉ። ሳያስቡት ግን እንጂ በአንድ ከጀርባዋ በኩል በመጣ የተሸፋፈነ ሰው ጥቃት ይደርስባታል። ፖሊሶቹ እንደምንም ብለው ወንጀለኛው የለበሰውን ኮፍያ ሲያወልቁት ግን በሚያስደነግጥ ሁኔታ ልጅቷ የውጁን አስጠኝ ሆና ታርፈዋለች።
ወዲያውኑ ጣቢያ ተወስዳ በጊዜያዊ ማቆያ ውስጥ እንድትቆይም ትደረጋለች። በዚህ ጊዜ ሁሉም ገዳዩ እሷ ናት ብለው ሊደመድሙ ሲሉ የውጁን አባት ከየት መጣ ሳይባል ከተፊልና ሁለቱም ወንጀሎች የተፈጸሙለት እሱም ሆነ አስተኛዋ በቦታው እንዳልነበሩ የሚያሳይ ማስረጃ ያቀርባል። ሶስተኛው ወንጀል የተፈጸመበት ዕለት ራሱ አስተኛዋ የጉልቤው ቤት እንደነበረች ሲረጋገጥ ፖሊሶች የግዴታ ነፃ አድርገው ይለቋታል። እሷም ከስር እንደተለቀቀች ወዲያው ታክሲ ይዛ ጉዞዋን ወደ አንድ የጀልባ መሳፈሪያ ታደርጋለች። በዚህ ጊዜ ጉልቤው ከሩቅ ሆኖ እንቅስቃሴዋን እየተከታተለ ነበር። የጂዮንና አንጂ የወንጀል ምርመራ ከእንደገና መጀመር ስለነበረበት የቤታቸው ደጃፍ ላይ ተቀምጠው የተለያዩ መላምቶችን እየሰነዘሩ ግራ በመጋባት ስሜት ውስጥ ሆነው ይቆያሉ። ከዚያም ጉልቤው በአጥራቸው በኩል ብቅ ይልና አስተኛዋ ወደ ወንዝ ዳርቻ ጉዞዋን እያረገች እንደሆነ ይነግራቸዋል። ወዲያውኑ ጂዮን በድንጋጤ ብድግ ትልና ተበታትነው ቢፈልጓት ጥሩ እንደሆነ ትገልጻለች። እንጂም በቀጥታ ወደ ጀልባ መሳፈሪያው ጉዞዋን ስታደርግ ጂዮን ደግሞ ከጉልቤው ጋር ሆና ወደ ኤርፖርት ትሄዳለች። እዚያ እንደደረሰች ግን ከውጁንና አባቱ ጋር ትገናኛለች። ከዚያም አባቱን ለብቻው ልታናገረው እንደምትፈልግ ነግራው ሁለቱ ለብቻ ገለል ብለው ይቀመጣሉ። የውጁን አባትም ጂዮን በሚስጥር እየቀረጻቸው እንደሚሆን ገምቶ ስልኳን ቀባ አድርጎ ይቀማትና ሙሉ በሙሉ ይዘጋዋል። ከዚያም ኮራ ብሎ ሶስቱንም ወንጀሎች ራሱ እንደፈጸማቸው ይናዘዛል። አስተኛዋን ብትሆን ለጊዜያዊነት የፈለጋት መዝናኛው እንደነበረችና አሁን ግን ጥቅሟ ስላለቀ ሻውዷት ወደ ጀልባ መሳፈሪያው እንደላካት ይነግራታል። ጂዮን ተጨማሪ ስልክ ይዛ ይሆናል ብሎ ፈጽሞ ያልገመተው የውጁን አባትም የሚያወራው ነገር በሙሉ ቀድማ እየቀረጸችው የነበረው ሌላ ስልክ ላይ እየተቀዳ ነበር። በስተመጨረሻም ስልኩን ከቦርሳዋ ኪስ ውስጥ አውጥቶ ሲመለከተው ሙሉ ያወራውን ወሬ ከእንጂ ጋር የነበረችው አስተኛዋ እንደሰማችው ያያል። ከዚያም በጣም ተበሳጭቶ ስልኩን መሬት ላይ ያወረውረዋል። ጂዮንም ረጋ ብላ የፈለገውን አድርጎ ስልኩን ሊያበላሸው ቢሞክር እንኳን ከወንጀሉ ማምለጥ እንደማይችልና አስተኛዋ ሙሉ ወንጀለኛነቱን እንደምትመሰክርበት ትነግረዋለች። በዚህ ጊዜ ማምለጫ እንደሌለው የገባው የውጁን አባትም ብድግ ብሎ የገዛ ልጁን አንገቱን ጠፍሮ ይይዘውና ኪስ ውስጥ ደብቆት የነበረውን ሹል ስለታማ ብረት ያወጣበታል። ነፃ የማትለቀው ከሆነም ልጁን ጭምር እንደሚገድለው መዛት ይጀምራል። ወዲያው ግን ከጂኑ ጋር አብሮ መጥቶ የነበረው ጉልቤው ከኋላው ይመጣና ስለቱን አስጥሎት ወንጀለኛውን ለፖሊሶች ያስረክበዋል። በማግስቱ ጠዋት ተዋናይት ሊ ጆንጊና ባለቤቷ ባዘጋጁት የኮንፈረንስ ዝግጅት ላይ ዘንጠው ይሄዱና የማዳምን አንድ መጽሐፍ ወደ ፊልም ቀይረው ቀረጻ ለመጀመር እንዳሰቡ ይፋ ያደርጋሉ። ለጸሐፊዋም ነገሮችን ቀለል ለማድረግ በማሰብ ቀረጻው ራሱ እሷ የምትኖርበት አካባቢ ላይ እንዲሆን መምረጣቸውን ይገልጻሉ። በተጨማሪም አንድ የተንጣለለ መኖሪያ ቤትም እዛው ሰፈር እንደገዙ ያሳውቃሉ። በሌላ በኩል እስር ላይ የነበረው የውጁን አባት ድንገት ጂዮንን እስር ቤቱ ድረስ ያስጠራትና ያዋራታል። ልክ ተነስታ ልትወጣ ስትልም የእሷ ልጅ ሞትን በስርዓቱ የተቀነባበረ እንደነበር ይነግራታል። እሷም የሰማችውን ማመን አቅቷት ክው ብላ በቆመችበት ትቀራለች። ምሽት ላይ ፖሊስ ውሃን መኪና ውስጥ ሆኖ እያለ ድንገት ሚስቱና ልጁ ከልቡ ይናፍቁትና አየር ላይ ስልኩን አውጥቶ ይደውልላቸዋል። ሚስቱን እያዋራት እያለ ግን ከጀርባዋ የጂዮንን ድምፅ ይሰማል። ክቡ ብሎ በድንጋጤ ሚስቱን ስልኳን እንድትሰጣት ካደረገ በኋላ ወደ ቤቱ ለመመለስ በፍጥነት መንዳቱን ቀጥሎ ጂዮን ቤቱ ምን ለማድረግ እንደሄደች ይጠይቃታል። እሷም ከ9 ዓመታት በፊት ለምን ያለምንም ምክንያት እሷን ወንጀለኛ አድርጎ ለእስር እንደዳረጋት ትጠይቀዋለች። እሱም ያለምንም ምክንያት ሳይሆን በወቅቱ የነበሩት ማስረጃዎች በሙሉ የሚጠቁሙት ወደ እሷ ስለነበሩ እንደሆኑ ይገልጽላታል። በመቀጠልም ሲደወሉ የነበሩት ስልኮች በሙሉ ከልጇ ትምህርት ቤት፣ ከእሷ ቤትና ከመስሪያ ቤቷ እንደነበሩ አንድ በአንድ ሁሉንም ነገር ያስረዳታል። አን እየተጣደፈ ቤቱ ሲገባ ግን ሳሎን ቤት ውስጥ ልጁ ብቻዋን መሬት ላይ ተንጋላ ያገኛታል። ሮጦ ሄዱ ልጁን አንስቶ ሲያቅፋት ግን የቀልዷን እንደሆነ ነግራ ታረጋጋዋለች። በማግስቱ አን የጂዮን ባለቤት ቢሮ ይሄድና ተዋናይት ሊ ጆንጊ ጋር አብረው ሄደው ስለ ወንጀሉ የምታውቀውን እውነታ በሙሉ እንድትነግራቸው እንዲያደርጉ ትብብሩን ይጠይቀዋል። በሌላ በኩል ጉልቤው ሰውዬ ከተለያዩ ሰዎች የነበረባቸውን ዕዳ እየሰበሰበ ነበርና አንዱን ሰውዬ ይዞ ዕዳውን እንዲከፍል ያናግረዋል። ሰውየውም ከተወሰኑ ዓመታት በፊት ጃፓን ውስጥ የሚያውቃት አንዲት ሊ ጆንጊ የተባለች ሴት እንደነበረችና በዛን ጊዜ እውቅና የሌላት ሴት ስለነበረች የተለያዩ የወሲብ ፊልሞችን በመስራት ትተዳደር እንደነበር ይገልጻል። በቅርቡ ግን ይህችን ሴት በጣም ታዋቂ ተዋናይት ሆና የሰራችውን ፊልም በቴሌቪዥን እንዳየም ይናገራል። ስለሆነም ያን የሰራቻቸውን የወሲብ ቪዲዮዎች በመጠቀም አስፈራርቷት ገንዘብ ሊቀበላት እንዳሰበ ያስረዳዋል። የቀረበትንም የዕዳ ክፍያ ለተወሰኑ ቀናት እንዲያራዝምለት ይጠይቀዋል። ጉልቤውም እየተጠራጠረውም ቢሆን ጥያቄውን ይቀበለዋል። በሌላ በኩል ጂዮን በድጋሚ የማዳምን ስም ተበድራ ሊ ጆንጊን ለማግኘትና ለማናገር ወደ ቤቷ ትሄዳለች። ከዚያም የዛን ዕለት ማታ ወንጀሉን የፈጸመውን ሰው ማንነት እንድትነግራት ስትጠይቃት የሊ ጆንጊ ፊት ክፉኛ መቀያየር ይጀምራል። ልክ በዛው ቅጽበትም የሊ ጆንጊ ባለቤት ይመጣና ንግግራቸውን ያቋርጣል። ምርጫ ያልነበራት ጂዮንም ተነስታ ትወጣለች። የዚህ ዕለት ምሽት ጂዮን ወደ ቤቷ እየተጓዘች ሳለች የሊ ጆንጊ ባለቤት ይመጣባትና ቤቷ ድረስ ይገባል። በመቀጠልም ዳግመኛ መጣ ሚስቱን የማይሆን ነገር እየተናገረቻት እንዳትበጠብጣት ይነግራታል። እነ ሊ ጆንጊ ቤታቸውን በሚያምር መልኩ አሰርተው ሲጨርሱ የተለያዩ ታዋቂና ሀብታም ሰዎች ቤቷ በመገኘት ቤቷን ለመመረቅ መምጣት ይጀምራሉ። ያ ተበዳሪው ሰውዬም ከሚስቱ ጋር ሆኖ በቦታው ተገኝቶ ነበርና ሊ ጆንጊ ልክ እንዳየቻቸው ክው ብላ መላ ሰውነቷ በፍርሃት ይዋጣል።
ሰውየውን ፊቷ ላይ የነበረውን ድንጋጤ ሲያይ ይባስ ሊያስደነግጣት አስቦ በእጁ ይዞ የነበረውን ብረታማ ሐብል ከሩቁ ያሳያታል። ሊጆንጊም እንዴት አድርጋ ወደ ውስጥ እንዳይገቡ ማድረግ እንዳለባት እያሰላሰለች ሳለች ሚስትየው ቀድማ አጠገቧ ትመጣና የሆነ ነገር በሹክሹክታ ትነግራታለች። ከዚያም በኩራት ከደረጃው ላይ ትወርዳለች። መሃል መንገድ ላይ ግን መተንፈስ ያቅታትና እንደምንም ወርዳ ሶፋው ላይ ተቀምጣ ራሷን ስታ ትወድቃለች። ከእንግዶቹ መሃል የነበረው አንዱ ፖሊስ ጠጋ ብሎ ትንፋሿን መኖሩን ለማረጋገጥ ሲሞክር ሴትዮዋ መሞቷን ይረዳል። በዚህ ጊዜም የጠጣቸው ወይን ውስጥ መርዝ እንደነበር ይጠረጥራሉ። አጠገቧ የነበረው ባሏንም ዞር ዞር እያሉ ቢፈልጉት ሳያገኙ ይቀራሉ። ይሁን እንጂ ሰውየው እየተቻኮለ ከቤቱ ወጥቶ በመኪናው ለመሄድ ሲሞክር ውጪ ላይ ቆማ የነበረችው ጂዩን ታየዋለች። እሷም ቀስ ብላ በመኪናዋ ትከተለዋለች። ሰውየው ቤቱ ሲደርስ በችኮላ መሳቢያ ውስጥ አስቀምጦ የነበረውን ወረቀት አንስቶ ያቃጥለዋል። ሲያንኮሻኩሽ ግን ተኝቶ የነበረውን ጉልቤውን ቀስቅሶት ስለነበር ብድግ ብሎ ይነሳል። ከዚያም ሊያቃጥለው የሞከረው ወረቀት ምን ሊሆን እንደሚችል ይጠይቀዋል። እናም ወረቀቱን አንስቶት ይመለከተዋል። ወረቀቱም ሰውየው በቅርቡ ለሚስቱ ገዝቶላት የነበረው የኢንሹራንስ ማረጋገጫ ነበር። በዚህ ጊዜ እየተከተለችው የነበረችው ጂዩን ትመጣና ሁለቱንም ከዛ ቤት ይዛቸው በመኪናዋ ጉዞ ይጀምራሉ። በመንገዳቸው ላይም ሰውየው ይህንን ያደረገው ሚስቱ በዛ መልኩ እንደምትሞት አስቦም ስለማያውቅ ገና በቅርቡ ኢንሹራንስ እንደገዛላት ፖሊሶቹ ካወቁ አጉል እሱን ተጠርጣሪ አድርገው እንዳይወስዱት ፈርቶ እንደሆነ ያስረዳቸዋል። ይባስ ብሎም ደግሞ የጆንጊን ድክመት ያውቁ ስለነበር ለዓመታት ሲያስፈራራት ሲቆዩ እንደነበርም ተደርጎ ይታሰባል ብሎ እንደፈራ ስጋቱን ይገልጻል። ወዲያውኑ ግን ጉልቤው ከመኪናው ይወጣና ሰውየውን ጎትቶ ካስወጣው በኋላ አድርጎት የነበረውን የብረት ሐብል ያወልቅበታል። ከዚያም በሚስጥር ውስጡ ተቀምጦ የነበረውን የሊጆንጊን ቪዲዮ ድምጥማጡን ያጠፋዋል። ፖሊሶች ባደረጉት ምርመራ የጎፈሬው ሰውዬ ባለቤት ተመርዛ እንደሞተች ማረጋገጣቸውን ይገልጻሉ። በተጨማሪም ሟች ተጠቅሞ የነበረው ብርጭቆ በሊጆንጊ አሻራ የተሞላ እንደነበር ይፋ ያደርጋሉ። ሊጆንጊ በበኩሏ በፖሊሶች በተደረገላት ምርመራ ለረጅም ዓመታት በሁለቱ ሰዎች ማስፈራሪያ ሲደርስባት እንደነበር ትናገራለች። ስለሆነም ፖሊሶቹ የመረዘቻት ሊጆንጊ ራሷ እንደሆነች መጠርጠር ይጀምራሉ። እንዳጋጣሚ ሆኖም ያን ዕለት ምሽት ላይ ሊጆንጊ ለሰውየው ሚስት ወይም በብርጭቆ ስትሰጣት የሆነ ሰውዬ ቀርጾ እንደነበር ይመለከታሉ። ነገር ግን ቪዲዮ ኦሪጂናል ስላልነበር እንደ ማስረጃነት ማቅረብ አልተቻለም ነበር። ባልተጠበቀ መልኩ ግን በማግስቱ ሊጆንጊ ራሷ ቀረጻ ላይ ያለች የመመረዝ አደጋ ያጋጥማታል። የመረዛት ሰውዬም ወዲያውኑ ድርጊቱን እንደፈጸመ መልእክት ልኮ ለጂዩን ባለቤት ያሳውቃል። ይህን ክስተት የሰማው የቴሌቪዥን ፕሮግራሙ ባለቤት ከአዲሷ ተዋናይት ጋር በመሆን በፍጥነት ወደ ሆስፒታል ያመራል። አብራው የነበረችው ይቺ ተዋናይትም በዳይሬክተሩ ከመጠን ያለፈ የመደናገጥ ስሜት በግልጽ ቅሬታ ይሰማታል። ዶክተሩም የጆንጊ ጤና ብዙም የማያሰጋ እንደሆነና እረፍት ብታደርግ በአግባቡ እንደምታገግምና ቶሎ ከሆስፒታሉ እንደምትወጣ ይነግራታል። ሊጆንጊ እንዳጋጣሚ ሆኖ በቀረጻ ወቅት የወሰደችው የወይን መጠጥ አነስተኛ ስለነበር ከከፍ አደጋ ልትተርፍ ችላለች። ያቺ ተዋናይትም ጆንጊ የነበረችበት ክፍል ስትደርስ ጆንጊና ዳይሬክተሩ ተቃቅፈው እያወሩ እንደነበር ትመለከታለች። ፖሊሶቹ ይህን ብርጭቆ ውስጥ የነበረውን ወይድ በደንብ ከመረመሩ በኋላ አንድ አሜቲስት የተሰኘ መርዛማ ኬሚካል በውስጡ እንደሚገኝ ይደርሱበታል። ጂዩን ማዳሜ የተሰኘውን የጸሐፊውን ስም በድጋሚ ተጠቅማ ያቺን ወጣት ተዋናይት ታገኛትና ከዳይሬክተሩ ጋር እንድታገናኛት ትጠይቃታለች። በወሬያቸው መሃልም በአንድ ወቅት ሃን መጥቶ ሲያዋራት በመሃል ደውላ መልእክት ያስተላለፈችው ለዳይሬክተሩ እንደነበር ጂዩን ትነቃባታለች። ቢሮ ውስጥ ሆነው ይህንን እያወሩ እያሉ ዳይሬክተሩ በሩጫ በሩን ከፍቶ ይገባል። ጂዩን የተዋናይቷን መመረዝ ምክንያትን እንዳወቀች ሲሰማም እየተጣደፈ እውነታውን ለሊጆንጊ ባለቤት ደውሎ ያሳውቃል። እሱም ጊዜ ሳያጠፋ ቢሮ ከተፍ ይላል። ጂዩንን ተቀምጣ ሲያያት ግን ባለፈው በግልጽ ሚስቱ አጠገብ እንዳትደርስ አስጠንቅቋት የነበረውን ችላ በማለቷ በጣም ይበሳጫል። ጂዩን ግን ምንም ሳይመስላት ኮስተር በማለት የወንጀሉ ጊዜ የተፈጸመውን ነገር በሙሉ የተመለከተችውን ጆንጊ መሆኗን እንዳረጋገጠችና በቅርቡም ባልተለመደ መልኩ በተለያዩ የቴሌቪዥን መስኮቶች እየታየች በመሆኗ ከዚህ ግድያ ጀርባ ያለው ሰው በግልጽ ሊገላት እንደሚፈልግ ትናገራለች። እነ ጂዩን ከሄዱ በኋላ ዳይሬክተሩ ምናልባትም ጆንጊ ወንጀሉን አይታ ከነበር ለራሷ ደህንነት ሲል እውነታውን ለፖሊስ ማሳወቁ እንደሚሻል ተጨንቆ ይነግረዋል። ጆንጊ ከሆስፒታል ወጥታ ወደ ቤቷ እንደገባች አልጋዋ ላይ ተቀምጦ የነበረውን ከጨርቅ የተሰራች አሻንጉሊት ስትመለከት ደንግጣ መሬት ላይ ትወድቅና ስቅስቅ ብላ ማልቀስ ትጀምራለች። አሻንጉሊቷ ጭንቅላት ላይ ትልቅዬ ድንጋይ ተጭኖ ከጀርባዋም ደም ፈሶ ነበርና ያንን የወንጀል ክስተት ያስታውሳታል። ይህን የተመለከተው ባሏም በጣም ተጨንቆ ጂዩንን ይጠራትና ነገሩን ይነግራታል። በመቀጠልም ቤቱ ተኝቶ ጊዜውን የሚያሳልፈው የቦዘኔ ጉልቤዎቹ አለቃ የሆኑ ሽማግሌ ጋር ይሄድና የሚስቱን ደህንነት የሚጠብቁለት የተወሰኑ ጠባቂዎችን እንዲመድብለት ይጠይቀዋል። ከዛ ጊዜ በኋላም ጉልቤው የጆንጊ የግል ጠባቂ ተደርጎ ይመደባል። በተጨማሪም ጎፈሬው ሰውዬ ሲያስፈራራት የነበረውን ቪዲዮ የያዘውን ፍላሽም ይሰጣታል። እሷም ለቅንነቱ ታመሰግነዋለች። ከዚያ በኋላም ጆን አሻንጉሊቷ አናት ላይ ተቀምጦ የነበረውን ድንጋይ በጥንቃቄ ማጤን ትጀምራለች። የጆንጊ ቤት ጓሮ ላይ ካየችው ድንጋይ ጋር ስለተመሳሰለባትም ለማረጋገጥ ወደዛው ትሄዳለች። ፎቶ ለማንሳት ስልኳን ስታወጣም ከጀርባ እየቀረባት ያለ ኮቴ እንደነበር ተሰምቷት ያለምንም አንገራገር ሰውየውን ቀባ አድርጋ ይዘው መሬት ላይ ታጋድመዋለች።
ነገር ግን ቀና አድርጋ ስትመለከተው የገዛ ጓደኛዋ ጉልቤው እንደሆነ ስታይ ትደነግጣለች። ጉልቤው በበኩሉ በሴት እንደዛ ተሽቀንጥሮ መሬት ላይ በመወርወሩ አፍሮና ተናዶ ቤት ውስጥ ይገባል። በማግስቱ የጁንጊ ባል መኖሪያ ቤት ውስጥ የተለያዩ እንግዶች በተገኙበት ትልቅ ፓርቲ ያዘጋጃል። ጂዩን በዚህ ጊዜ ቀስ ብላ ጓሮ ውስጥ ዞር ዞር እያለች መረጃ ማፈላለጓን ትቀጥላለች። ማታ ባዶ የነበረው ቦታ ላይም አዲስ ድንጋይ ተቀምጦበት እንደሚገኝ ትመለከታለች። በተመሳሳይ ጊዜም ፖሊስ ውሃን ከጂዩን ባለቤት ጋር ሆኖ ፓርቲው ላይ ከተፍ ይላል። ቀድማ ያየቻቸው እንጂ ግን በጣም ደንግጣ በፍጥነት ለጂዩን ትደውልና ስለ ሁኔታው ታሳውቃታለች። እሷም ደንግጣ በቆመችበት ትርበተበታለች። ሃን ከሰውየው ጋር ስለሆነ ነገር ተነጋግረው ከተሳሳቀ በኋላ ቀና ሲል ፎቅ ላይ የነበረችውን ጂዩን ያያታል። እሷም ነገሮች እንዳቀደቻቸው እየሄዱ ስላልነበሩ ለመደበቅ ትወስናለች። እና ሃን ቤት ውስጥ ከገቡ በኋላ ጂዩን ማፈላለግ ሊጀምሩ ሲሉ እንጂ ከፍትልና ታስቆማቸዋለች። የጂዩን ባለቤት ግን የእንጂ ጸጉር ላይ የነበረውን ለየት ያለ ጌጥ ሲመለከት የፊቱ ገጽታ ተለዋውጦ እየተጣደፈ ከክፍሉ ወጥቶ ይሄዳል። የእንግዳውን አኳኋን ያጤነችው እንጂ ሰበብ እየፈለገች እየተከታተለች ልታዋራው ትሞክራለች። ቀጥሎም ጉልቤው የጆንጊ አለቃ አጠገቧ ይሄድና ልብሷ ላይ የነበረውን ሰው ሰራሽ የሆነ ጥፍር እንዳገኘ ነግሯት የሷ መሆኑን ይጠይቃታል። ጆንጊም የሷ እንዳልሆነ ነግራው ዞር ስትል የእንጂ ጭንቅላት ላይ የነበረውን ጌጥ ታያዋለች። ወዲያውም በድንጋጤ ፊቷ ገጽታ በሙሉ ተለዋውጦ በሩጫ ወደ ክፍሏ ተመልሳ ከገባች በኋላ ባሏ አቅፎ ምን እንደሆነች ይጠይቃታል። እሷም በስተመጨረሻ ያኔ ከ9 ዓመታት በፊት ከቀረጻ ቡድኖቹ ለማምለጥ በሞከረችበት ምሽት የሆነ ሰው ልክ እንጂ አድርጋ የነበረችውን አይነት ጌጥ አድርጋ የነበረችን ሕፃን ተሸክሞ ጫካ ውስጥ ሲሄድ እንዳየች እውነቱን ትናገራለች። ከቀናት በኋላም ያቺ ሕፃን እንደሞተች በቴሌቪዥን ሲዘገብ ስታይ ማመን ተስናት እውነታውን ለማውጣት አስባ የነበረ ቢሆንም ነገር ግን የትወና ሕይወቷን ያበላሽባታል ብላ ፈርታ ዝምታን እንደመረጠች ትናገራለች። እንጂ ከጂዩን ባለቤት ጋር ማውራቷን ቀጥላ ስለነበር ከ9 ዓመታት በፊት የጠፋች ታናሽ እህት እንዳለቻትና እህቷን ከመጥፋቷ በፊት ልክ እሷ አድርጋ ያለችውን አይነት የፀጉር ጌጥ አድርጋ እንደነበር ትነግረዋለች። እሱም ይህን ሲሰማ ፓርቲው ላይ ከዛ በላይ መቆየት ፍላጎቱ ጠፍቶ እየተጣደፈ መኪናውን አስነስቶ ይሄዳል። ምሽት ላይ እንጂ ቤቷ ከገባች በኋላ ቀን ላይ የተፈጸሙትን ነገሮች በሙሉ ለጂዩን ትነግረዋለች። ቀጠለችና ምናልባትም የጂዩን ባል ራሱ የሚስቱን ሀብት ለመውረስ እንዲያመቸው አስቦ ልጁን አፍኖ ገድሏት ሊሆን እንደሚችል መናመቷን ትናገራለች። ጂዩን ግን በፍጹም የገዛ ልጁ ላይ ያን ያህል ሊጨክን እንደማይችል በእርግጠኝነት ትመልስላታለች። በሌላ በኩል ፖሊስ ውሃን ከአንድ ባልደረባው ጋር እየተመገበ ሳለ ስለ እንጂ ማንነት የተለያዩ መረጃዎችን እንደሰበሰበ ይነግረዋል። እንጂ ከአንድ የተሰወረች እህት በስተቀር ምንም አይነት ዘመድ እንደሌላትም ይናገራል። አቃቤ ሕጓ ያንግ ራሷ ስለተፈጠረው ነገር ወሬዎችን ሰምታ ነበር። ጉልቤው ከጆንጊ ጋር ከተነጋገረ በኋላ ያንን ሰው ሰራሽ ጥፍር አውጥቶ ለጂዩን ያሳያቸዋል። በዚህ ጊዜም ጂዩን ከቀናት በፊት ያገኘቻት ወጣት ተመሳሳይ ጥፍር ተክላ እንደነበር ትዝ ይላታል። ጊዜ ሳታባክንም ደውላ ታገኛታለች። ተዋናይቷም ጥፍሩን ስታየው በድንጋጤ ፈዛ ትቀራለች። ወዲያውም ጥፍሩን አንስታ አፏ ውስጥ ከተውና በእርግጥም ዳይሬክተሩ ለጆንጊ በሚያሳየው ፍቅርና የመሳሳት ስሜት በጣም ትቀና እንደነበር ትገልጻለች። በተጨማሪም ጆንጊን ለማስደንገጥ ብላ የተጠቀመችው ዘዴ እንደነበር ነገር ግን ልትመርዛት የሞከረችው እሷ እንዳልነበረች እውነቱን ትነግራታለች። ቀጠለችና በአንድ ወቅት እነ ጆንጊ አንዲት ሴት በጉዲፈቻ ወስደው እንደነበርና አሁን ላይ ግን የት እንዳለች እንደማታውቅ ለጂዩን ታጫውታታለች። ጂዩን የጆንጊ ባለቤት ጋር ሄዳ በጉዲፈቻ ስለወሰዷት ልጅ የተከሰተውን ነገር ስትጠይቀው እሱም ላፍታ ዝም ካለ በኋላ ማውራት ይጀምራል። ያቺን ሕፃን በጉዲፈቻ ከወሰዷት ከ3 ወር በኋላ ጆንጊ በማርገዟ ልጅቷን መልሰው ወደ ነበረችበት የሕፃናት ማቆያ እንደወሰዷት በስተመጨረሻ ግን በፈጸሙት ራስ ወዳድ የሆነ ተግባር ተጸጽተው መልሰው ልጅቷን ለመውሰድ ወደ ማቆያው ሲሄዱ እንደጠፋች የተነገራቸውን ያጫውታታል። ይህን እየነገራት ሳለ ግን ድንገት የልብ ድካም ተሰምቶት መሬት ላይ ይዘረራል። ጂዩን በፍጥነት አምቡላንስ ተጠርታ ወደ ሆስፒታል እንዲወሰድ እያደረገች ሳለች ግን የባሏን መታመም ያየችው ጆንጊ እየሮጠች ጂዩን ጋር ሄዳ በጥፊ ታጮላታለች። በሌላ በኩል ፖሊሳን የጂዩንን ልጅ ግድያ ወንጀል እውነታ ለማውጣት ምርምሩን በቀጠለ ቁጥር በየጊዜው አዳዲስ ግኝቶችን እያወቀ ይሄዳል። ስለሆነም አንድ ቀን ከረዳት ባልደረባው ጋር ሆኖ ወንጀሉ የተፈጸመበት ቦታ ላይ 15 ኪሎ የሚመዝን ሩዝ ከነማዳበሪያው ይዘው ይሄዳሉ። በመቀጠል ሁለቱም በተናጠል ሩዙን ተሸክመው ወንጀሉ ከተፈጸመበት ስፍራ የተወሰነ ርቀት ይዘውት ይጓዛሉ። ከዛም በወቅቱ ጂዩን ከነበራት አቋም አንጻር እንደዛ የሚከብደውን 15 ኪሎ የሚመዝን ልጅ በቀላሉ በዛች ደቂቃ ውስጥ ተሸክማ ይዘው ልትሄድ ፈጽሞ እንደማትችል ይደመድማሉ። ይህም ባልደረባም የዛሬ 9 ዓመታት በዛው አካባቢ ጥበቃ ፖሊስ ሆኖ የሚሰራ ጓደኛ እንደነበረውና በአካባቢው በጣም ታዋቂ የነበረ ባንክ እንደነበር ነገር ግን ብዙም ሳይቆይ ባንኩ ስራ እንዳቆመ ይነግረዋል። በማግስቱ ጆንጊ ወደ ስራ እየሄደች ሳለች በስልኳ የማስፈራሪያ መልእክት ይደርሳታል። መልእክቱም የጻፉላት የባንክ ቁጥር ላይ 100 ሚሊዮን በአስቸኳይ የማታስገባ ከሆነ ሚስጥራዊ የሆነውን የቀድሞ ሕይወቷን ለመላው ሕዝብ በአደባባይ ይፋ እንደሚያደርጉባት የሚገልጽ ዛቻ ነበር። በድንጋጤ መልእክቱን እያነበበች በነበረችበት ወቅት ጠባቂዋ ጉልቤ ከመኪናው ይወርድና በድብቅ እየተከተሏቸው የነበሩን 3 ቡዝኔዎች ያያቸዋል። ጠጋ ብሎ እያወራቸው ሳለ ግን አንድ ጥቁር መኪና ጆንጊ ወደ ነበረችበት መኪና ሲጠጋ ይመለከትና በፍጥነት ወደዛው ያመራል።
ሳያስበው ግን አንድ ሰውዬ ከኋላው ይመጣና ጭንቅላቱን በእንጨት ይመታዋል። ከዚያም ሰውየው የመኪናውን መስኮት በእጁ መጥቶ ይሰብረውና ጆንጊን ለመያዝ ጥረት ማድረግ ይጀምራል። የፊልሙ የመጀመሪያ ክፍልም እዚህ ጋር ይጠናቀቃል። ሁለተኛውና የመጨረሻው ክፍል ሲለቀቅ ቶሎ እንዲደርሳችሁ ይህንን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።